ሩፋኤል ማለት ምን ማለት ነው? የሩፋኤል ወዳጆች ይህን ቪዲዮ ሼር በማድረግ ለሁሉም አድርሱልኝ። ሩፋኤል ማለት ምን ማለት ነው? በልሳነ ዕብራይስጥ ሩፍ ማለት ጤና፣ ፈውስ፣ መድኃኒት ሲሆን ኤል ማለት ደግሞ አምላክ እግዚአብሔር ማለት ነው። እግዚአብሔር በነገደ መላእክት አለቆች የሆኑ ሰባቱን ሽሟል። ቅዱስ ሩፋኤል ከሊቃነ ነገድ መላእክት ቅዱስ ሚካኤልን፣ ቅዱስ ገብርኤልን በመቀጠልም በማዕረግ ሦስተኛ ሆኖ የተሾመው ሊቀ መላእክቱ ነው። ዮሐንስ ወንጌላዊ ቀደም ብሎ ተናግሯል። እንዲህም ይላል፣ እግዚአብሔር በነገደ መላእክት አለቆች የሆኑ ሰባቱን ሹሟል። ቅዱስ ሩፋኤል ከሊቃነ ነገደ መላእክት ቅዱስ ሚካኤልና ቅዱስ ገብርኤል በመቀጠል በማዕረግ ሦስተኛ ሆኖ የተሾመ ሊቀ መላእክት ነው። የዮሐንስ ወንጌል ቀደም ብሎ እንደተናገረው ቅዱስ ሩፋኤል የሴቶችን ማኅፀን ይፈታ ዘንድ ሥልጣንን ተሰጥቶታል። መልአኩ ሩፋኤል በ23 ነገደ መላእክት መናብርት ተብለው የሚጠሩ የተሾሙ ብርሃናዊ መላእክት ነው። አለቆችም